መጥቶ ሲሳሳሙና በቅብብሎች ሲላቀቁ ቾሊም ከደስታዋ ወደ ቁጣ ልትቀየርበት ስትል አባትየውም ደስታው ወደ ስጋት ተቀይሮ አይሆንም ሲል ቾሊም ደስቲንን በጥፊ ስትመታውና አባቷን በቅብብሎች ሲደነግጥ ቾሊም በቁጣ መልሳ ትሰማኛለህ፣ ስህተት ነው የሠራኸው ስትለው ደስቲንም ፈገግ ብሎ እየቀለድኩ አይደለም ወድጄሽ ነው እንጂ ሲላት አውርደኝ ብላ ስትቆጣውና ደስቲንም በቅብብሎች ወደ ዊልቸሩ ሲያስቀምጣትና እየቀለድሽብኝ አይደለም አይደል ሲላት ቾሊም ምሯን ተቀያይራ በቃ ከእንግዲህ አባቴ ገንዘብህን ያስገባላል ስትለው ደስቲንም ቆይ ምንድነው ያጠፋሁት ሲላት ምንድነው ችግር ሲላት እሷም አሁን ወደ ቤቴ መግባት ፈልጋለሁ ምክንያቱም ከእጮኛዬ ጋር እራት ስለምበላ መዘጋጀት ይኖርብኛል ስትለው ደስቲንም ጥሩ መልካም ጊዜ ይመኝልሻለሁ ሲላትና መንገዱን ሲለቅላትና እሷም ዊልቸሩን እየገፋች ስትሄድ አባቷም ከፎቅ በመከፋት ሲመለከታቸው እንመለከታለን። ማታም ለሰርጉ ውይይት ራት እየበሉ በቅብብሎሽ አንቶኒዮ ሹካውን በሶፍት 10 እየፈተገ ቾሊ ጭንቀቷ ከፍ ብሎ ለአባቷ አይስክሬም እፈልጋለሁ ስትለው አባቷም እሺ ሲላት የአንቶኒዮ እናትም ልጇ ሄዶ እንዲያመጣላት በምልክት ስትነግረው ሞኙ አንቶኒዮ ግን እዛው ይሄ ትክክለኛ መንገድ ነው ብሎ ከተቀመጠበት ተነስቶ ሲሄድ እንመለከታለን። በመቀጠል የቾሊ አባትና የአንቶኒ አባት ገብቶታል ብለው በማሰብ እርስ በርሳቸው ሲሳሳቁ ቾሊ ግን በንዴት የምትበላበትን ሹካና ቢላዋ ስታስቀምጥና ፊቷን ስታዞር ደስቲንም በቅብብሎሽ ከጀርባዋ ሲደርስና እዚህ ጋር የሚቀመጥ አባወራ አለ ብሎ ሲጠይቃት አባቷን በመገረም ደስቲን እዚህ ምን ትሰራለህ ሲለው ቾሊም ደስ በሚል ፈገግታ ከፊት ለፊቷ የተቀመጠውን ውሃ የያዘውን ብርጭቆ ስታነሳና በፍጥነት ወንበሩ ላይ ስትደፋና ውይ ረጥቧል ስትለው አባቷም ቾሊ ቆይ ምን እየሰራሽ ነው ሲላት ደስቲንም በጣም ቆንጆ እኔ የረጠበ ነገር ላይ መቀመጥ ሐሳቤ እኮ ነው ብሎ ሲቀመጥ አባቷ እየሆነ ባለው ነገር ተሳቆ ከአንቶኒ አባት ጋር እርስ በርሳቸው ሲተያዩ ደስቲንም እኔ ደስቲን እባላለሁ አንቺስ ስምሽ ማን ነው ሲላት ቾሊም ምን ነው